የሰራህ ወንጀል ሰማይ ጫፍ ቢደርስ አላህ ወንጀልህ እንዲምርልህ ትፈልጋለህ? ሁሉንም እንግዲያውስ ከፈለክ ይሄን ሐዲስ ልብ ብለህ አድምጥ። ይሄንንም ሐዲስ ብዙ የሚከጅሉና የሚፈልጉ ሰዎች ስላሉ አደራ አስተላልፍላቸው። ነፍስ ላይ አጅር እንድታገኝ አትሰስትባት። በሐዲስ አልቁድሲ በሐዲሱ ትርጉም አላህ ሱብሓነሁ ወተዓላ እንዲህ አለ፣ የብነ አደም አንተ የአደም ልጅ ሆይ የሰው ልጅ ሆይ ለው በለገት ዙኑቡከ ዐናነ ሰማእ ወንጀልህ ሰማይ ጫፍ ቢደርስ አላሁ አክበር ተኸይል ያ አኺ ثم استغفرتني ከዛም ምህረትን ከለመንከኝ ያ አላህ غفرت لك ላንተ እምርልሃለሁ አለ አላህ ሱብሓነሁ ያ አኺ ላ ተቅነጡ ሚን ረሕመቲላህ ከአላህ ዝነት ተስፋ አትቁረጥ። የፈለገ ወንጀል ብትሰራ አላህን በንጹህ ቀልብ አላህ እንደሚምርህ እርግጠኛ ሆነ ከለመንከው ይምርሃል። ያ አኺ አላህ አዛኝ ማህሪ ጌታ ነው ያለን። ላኪን ሸይጣን ምን እንደሚያደርግ ታውቃለህ? በፊት የሰራኸውን ወንጀል እንድታስታውስ ያደርግህና የሰራኸው ወንጀል ከባድ እንደሆነ እንድታስብ ያደርግሃል። ለምን እንድትወብት አይፈልግም። ላኪን ሸይጣንን በዚህ ጊዜ መስማት የለብህም። የፈለገ ወንጀል ብትሰራ አላህን ምህረትን ከለመንከው አላህ ይምርሃል። አላህ አዛኝ ማህሪ ጌታ ነው። ባረከላሁ ፊኩም ወጀዛኩም ላሁ ኸይረን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።